السلام عليكم ورحمة الله وبركاته. እሺ ስሜ አስማ አብዱልሙይን ይባላል። ዛሬ ከዚህ ከእናንተ መሀል ልገኝበት የቻልኩበት ምክንያት በተሰጠን መከራከሪያ ርዕስ አማካኝነት ስልክን ትምህርት ቤት ውስጥ ይዞ መገኘት ጥቅም አለው የሚለውን ሀሳብ በመንቀፍ እንዲሁም ደግሞ ጉዳት አለው የሚለውን ሀሳብ በመደገፍ ሲሆን በመጀመሪያ ደረጃ እህቴ ዳንያ በሰጠችው ሀሳብ ላይ መልስ ለመስጠት ያክል ስልክን እንደ መርጃ መሳሪያ መጠቀም ትምህርት ቤት ውስጥ ስልክ እንደ መርጃ መሳሪያ መጠቀም አተርፍ ባይ ጉዳይነት ነው። ምክንያቱም ይህ ተማሪ ይህንን ስልክ ትምህርት ቤት ውስጥ ይዞት መጥቶ መጻፍ እጠቀምበታለሁ በሚል ምክንያት እሱ ስልኩ ላይ ዲፔንድ ላለመሆኑ ምን ማረጋገጫ ይኖረናል? ይህ እሱን ስልኩ ላይ ጥገኛ ሊያደርገው ይችላል። ጥገኛ ሆነ ማለት ደግሞ በራስ የመስራት ችሎታውን በጣም እየቀነሰው ነው የሚሄደው። ይህንን ሀሳብ ከሚደግፉት ብዙ የሚደግፉ ማስረጃዎች ቢኖሩ ከነሱ መካከል በ2020 የተደረገው ጥናት ነው። ይህ ጥናት ደግሞ የተደረገው በዓለም ላይ ከሚገኙት 16 ትምህርት ቤቶች 146322 በሚሆኑ ትምህርት ቤቶች ሲሆን እነዚህ ትምህርት ቤት ውስጥ በመማር በሚገኙ ተማሪዎችና ሌሎች ተማሪዎች ጋር በራስ የመስራት ችሎታቸውን ሲያነጻጽሩ እነዚህ ትምህርት ቤት ውስጥ የሚማሩት ተማሪዎች በጣም ዝቅተኛ ሆኖ ተገኝቷል። ለዚህም ደግሞ እንደ ምክንያትነት የተወሰደው በእነዚህ ትምህርት ቤቶች ውስጥ የስልክ መፈቀድና እነሱም ደግሞ ይህንን ስልክ ለተሰጣቸው የተለያዩ ክላስ ወርክ አሳይመንት መጠቀማቸው ነው። ሌላኛው ደግሞ ነገር በምሳሌ ጠጅ በብርሌ ይባል የለ። ስለዚህ ይህንን ደግሞ በምሳሌ ላስረዳችሁና አሁን ይህንን ሀሳብ ከሚቃረኑ ብዙ ሀገራቶች መካከል ፍራንስ ፖርቹጋልንና ቻይናን ማንሳት እንችላለን። አሁን ቻይና ደግሞ ያለችበትን የኢኮኖሚ ደረጃ ሁላችንም እናውቀዋለን። ይሄ ሀገር ያወቀው ፀሐይ ያሞቀው ጉዳይ ነው። ስለዚህ ደግሞ ቻይና እዚህ ጋር ልደርስ የቻለችው ምክንያት በራስ መተማመን የሚሰሩ ተማሪዎችን በማዳበር ነው። ቻይና ውስጥ ስልክን ትምህርት ቤት ውስጥ ይዞ መገኘት በጣም የተከለከለ ጉዳይ ነው። እንደውም ከትምህርት ቤት ውጭ ራሱ ስልክ የሚጠቀሙበትን በኤጃቸውና በክፍላቸው ደረጃ ተመስርቶ ሕግ ወጥቶ እየተሰራበት ያለ ነውና ስልክን ትምህርት ቤት ውስጥ ይዞ መገኘት የተማሪዎችን በራስ የመስራት ችሎታ ይቀንስባቸዋል። እንዲሁም ደግሞ ስልካቸው ላይ ጥገኛ እንዲሆኑ ያደርጋል። ሌላኛው ነገር ደግሞ ከአስተማሪዎቻቸው ጋር የመግባባት እድላቸውን ይቀንስባቸዋል። ስላዳመጣችሁኝ አመሰግናለሁ። እናመሰግናለን ተማሪ አስማ። በመቀጠልም ከጀመሪያ ቡድኖች ስንመለስ ሀሳባቸውን በደንብ ገልጸውልናል። ክርክራችንን በደንብ እየተጣፈ ስለሆነ ወደ ሁለተኛ ሀሳባቸው ስንገባ ከቡድን አንድ ዚክራ ተማሪ ዚክራ ታቀርብ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ዳኞችና ተማሪዎች ጊዜያችሁን ሰጥታችሁ እያዳመጣችሁን ስለሆነ አመሰግናለሁ። ስሜ ረህመት ሀቢብ ይባላል። የመጣሁት ከአንደኛ ደረጃ ወለ ትምህርት ቤት ሲሆን እዚህ ጋር ደግፌ የመጣሁት ደግሞ ትምህርት ቤት ስልክ ይዞ መምጣት ጥቅም አለው በሚለው ነቅፌ ደግሞ የምከራከርበት ምክንያት ሀሳብ ትምህርት ቤት ስልክ ይዞ መምጣት ጥቅም የለውም በሚለው ነው። አንደኛ እህታችን አስማ እንዳለችው እዚህ ጋር ዲፔንደንት ወይም ጥገኛ ለመሆን ምን ዋስትና አለው ብለናለች። እሷ እህታችን አስማ ይህንን ቃል ብላለች። ስለዚህ ዲፔንደንት ጥገኛ የሚሆንበት ጥገኛ ለመሆን ይችላል ተማሪ እዚህ ጋር ለምሳሌ ህግ ሊኖር ይችላል። ህግ ሊኖር ይችላል ለደብተራችን ህግ እንዳለው ማለት ህግ ሲኖረው ደብተራችን ለምሳሌ ደብተራችን ህግ አለው በስነ ስርዓት መጠቀም አለብና እንጠቀማለንም። ስለዚህ ስልካችንንም እዚህ ጋር ተፈቅዷል በሚለው ሀሳብ ነው ያለሁት። ስልካችንንም በስነ ስርዓት በህጉ መሰረት መጠቀም እንችላለን ነው። እና ደግሞ ለምሳሌ አንድ ጥያቄ ከበደንና ከዛ በኋላ በሚከብደን ጊዜ አንዱን ጥያቄ ለምሳሌነት መስራት እንችላለን። ለምሳሌ ከናሰራራቸው የሚሰሩ አፖች አሉ። እነዛን አፖች በመጠቀም ከናሰራራቸው ለምሳሌ አንድ ጥያቄ ከበደኝና በሱ ከናሰራሩ ሰራው ለሌላ ጊዜ ድጋሚ ሆነኛል። ለምሳሌ አንድ ሰውን ሁሌ አሳ አጥምደህ ከምታመጣለትና አንዴ አሳ አጥምደህ ብታሳዩን አሰራሩን ለሱ ቅርብ የሚሆነው እሱ ነው። ስለዚህ ስልካችንንም ለምሳሌነት መጠቀም እንችላለን። አመሰግናለሁ።